አንትቨርፐን ቤልጅየም ነገ በሚኖረን ፕሮግራም እያኮበኮብን ያለነው። እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን ለዚህ ቀን አበቃን። ነገ ልዩ ጊዜ ልዩ ፕሮግራም በአንትቨርፐን ይኖረናል፣ በቤልጅየም ማለት ነው። ነገ በአንትቨርፐን በሊትል ኢትዮጵያ የሚኖረን የመጽሐፍ ፕሮግራም ዝግጅት በጣም ጥሩ እንደሚሆን፣ ብዙ ልውጦችን ብዙ ልምዶችን እንደምንቀያየር ተስፋ በማድረግ ከቤልጅየም ቀጥሎ ወደ ፓሪስ እናቀናለን። ፓሪስ ያለውንም እንዲሁ በቪዲዮ ወይ ደግሞ በምስል በተደገፈ መልእክት እናስተላልፋለን። ከዛ በኋላ ፕሮግራማችን ወዴት ይሆናል? ወደ ፓርማ የት ነው? ኢትሊ። የት አካባቢ? ሚላኖ። ከሚላኖ አንድ ሰዓት ከ20 ርቀት ላይ የምትገኝ ፓርማ የምትባል ከተማ በመሶብ ሬስቶራንት የመሶብ ሬስቶራንት ባለቤት ሳሚ ወዳጄ በጣም ቴንኪው እጅግ አድርጌ አመሰግናለሁ። አንተ ጋር በማደርገው ዝግጅት በምናደርገው ትልቅ ፕሮግራም እዛ ላይ ለመገኘት ሙሉ ፈቃደኛ ሆነን እየተዘጋጀን ያለነው። በቅርቡ ወደ ፓርማ እያቀናን ያለነው። በጣሊያን የምትገኙ ኢትዮጵያውያን፣ ትውልድ ኢትዮጵያውያን ደራሲያንና የአርት ሰዎች በፓርማ በሳሚ መሶብ ሬስቶራንት ተገኝተን ይህንን የተንከራታች ህልሞች መጽሐፍ በጋራ እናክብር እላለሁ። የተንከራታች ህልሞች መጽሐፍን በጋራ ለማክበር እናንተ መምጣት በጣም ልዩ ውበት ይሰጠዋልና፣ ምክንያቱም ወቅቱን የጠበቀ ነው። በተለይ እኔ ትራቭል የማደርግባቸው አካባቢዎች ይደንቁኛል በጣም። አሁን በየሀገሩ የማደርጋቸው ከኔ ታሪክ ጋር ከመጽሐፍቱ ታሪክ ጋር የሚያያዝ ሆኖ እንዲሁም ደግሞ በተጨማሪ ደግሞ አስተማሪና ብዙ ሰዎችን ያገኘሁበት ነው። በዚህ ሂደት ውስጥ እዚህ ኢሮፕ ላይ በጣም የተማሩ የበቁ ብዙ ለኢትዮጵያ ትልልቅ ስራ የሰሩ ሰዎች አሉ። እነዚህም ሰዎች ሞራል አግኝተው በራሳቸው ታለንት በራሳቸው እሴት ኢትዮጵያን ለማገልገል ፈቃደኝነታቸውን እያሳዩ ያሉ ብዙ ኢትዮጵያኖችን አይቻለው። ይህ ትልቅ እድል ነው። የተንከራታች ህልሞች መጽሐፍ የሚገርም ታሪክ እየሰራን ያለው፣ የሚገርም ለውጥ እያመጣን ያለው ይህ ትልቅ ለውጥ ነው። ትልቅ እድል ነው። ዋናው ዓላማ ያ ነው። በተጨማሪም ደግሞ ስደተኞችን የተሰደድነው እዚህ ሀገር የምንኖረው ኢትዮጵያና ትውልድ ኢትዮጵያውያን እንድንሰባሰብ ትልቅ እድልን ፈጥሯል። ለዚህ ትልቅ ደስታ ይሰማኛል። የተንከራታች ህልሞች መጽሐፍ ከ7 ዓመት በላይ የፈጀ በጣም ብዙ ገንዘብ የወጣበት በጣም ብዙ ኢነርጂ ብዙ ጉልበት የፈሰሰበት ነውና ይህንን ውጤት እያየሁት ነው ያለሁት። ትውልድ ተሻጋሪ ዘመን ተሻጋሪ ነው። ለዚህ ደግሞ በጣም ደስተኛ ነኝ። ይህ የተንከራታች ህልሞች መጽሐፍ ከፓርማ ቀጥሎ ወደ ኢትዮጵያ ይሄዳል። ከኢትዮጵያ ቀጥሎ ደግሞ ወደ ዩኬ ወደ ስካንዲኔቪያ ሀገሮች እንዲሁም ደግሞ ወደ ተለያዩ ሀገሮች በመጓዝ ኢትዮጵያንና ትውልደ ኢትዮጵያውያኖችን ያገናኛል ማለት ነው። ስለዚህ ይህ የተንከራታች ህልሞች መጽሐፍን የሶሻል ሚዲያን ፎሎ በማድረግ የሶሻል ሚዲያን በመከተል እንዲሁም ደግሞ በተለያዩ ድረገጾች የምናስተላልፋቸው መልእክቶችን በመከታተል የቤታችን አባል ሁኑ። የት እንደምናዘጋጅ ፕሮግራሙ እንዳያመልጣችሁ በድረገጾቻችን ተከታተሉን። በጣም ብዙ ሰዎች በተለይ ጀርመን ላይ ፕሮግራሙን ድጋሚ እንድናዘጋጅ ቢጠይቁን፣ ነገር ግን ለዛ የሚሆን ጊዜ በማጣታችን በሚያሳዝን ሁኔታ ያንን ፕሮግራም ለማድረግ አልቻልንም ማለት ነው። ምናልባት ለወደፊት የዓለም አቀፍ ጉዟችንን ከጨረስን በኋላ ዚያር እድሜና እድሉን ጤናውን ከሰጠን ለማዘጋጀት እንሞክራለን። እስከዛው ድረስ ግን ቸር ሰንብቱ። ናትናኤል መኩሪያ የተንከራታች ህልሞች ጸሐፊና ባለ ታሪክ ከጀርመን። ቸር ሰንብቱ።